ጤና ይስጥልኝ ይህ ሰበር ዜና ሚዲያ ነው ሰላምታችን በያላችሁበት ድረስ ይያል አርዕስተ ዜናዎቹን እናስቀድማለን አብራችሁን ቆዩ በአማራ ክልል ሰሜን ሸዋ ዞን የሸዋሮቢት ከተማ አስተዳደር የሰላምና ጸጥታ ደህንነት ጽሕፈት ቤት ኃላፊ በታጠቁ ኃይሎች መገደላቸው ተሰምቷል ዝርዝር አለ ከቅርብ ጊዜ ወዲህ በመንግስት ላይ መፈንቅለ መንግስት ሊደረግ እንደሚችል አንድ የፕሬዝዳንት አማካሪ የነበሩ በትዊተር ገጻቸው ላይ አስፍረዋል ተሰሙታላችሁ በአንዲት እናት ላይ ተገቢ ያልሆነ ድርጊት የፈጸመው የፖሊስ አባል በቁጥጥር ስር መዋሉ ተገልጿል አብራችሁን ስትቆዩ የምትሰሙት ይሆናል የስደተኞች ጀልባ ሰጥማ የ14 ሰዎች ህይወት ማለፉ ተገለጸ አንድ ግለሰብ በስህተት በነጻ ተለቆ አሁን ላይ በእግር በፈረስ እየተፈለገ መሆኑ ተገልጿል በዝርዝሩ የምትሰሙት ይሆናል ከኤርትራ ጋር ያለንን ችግር በሽምግልና መፍታት እንፈልጋለን ሲሉ አምባሳደር ዲና ሙፍቲ ተናገሩ በኢትዮጵያ አንድ የፍራፍሬ ጭማቂ ፋብሪካ አለመኖሩ ተገልጿል በዝርዝሩ ተሰሙታላችሁ ስምረት ፓርቲ በመስረታ ጉባኤው አቶ ጌታቸው ረዳ መሪ አድርጎ መሾሙ ተገለጸ ኢትዮጵያ የአውሮፓ ህብረትና የግብጽ የጋራ መግለጫ ችግር ያለበትና በእጅጉ የሚያሳዝን ነው ስትል ከሰሰ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ታደርጉ ዘንድ እየጋበዝ ወደ ዝርዝሩ እናልፋለን አብራችሁን ቆዩ ከኤርትራ ጋር ያለንን ችግር በሽምግልና መፍታት እንፈልጋለን ሲሉ አምባሳደር ዲና ሙፍቲ ተናገሩ የተወካዮች ምክር ቤት አባልና የውጭ ግንኙነትና ደህንነት ጉዳዮች ኮሚቴ ሊቀመንበር የሆኑት አምባሳደር ዲና ሙፍቲ የኢትዮጵያ ህዝብና መንግስት ከኤርትራ ጋር ጦርነት ውስጥ የመግባት ፍላጎት እንደሌላቸው ገለጹ አምባሳደሩ ትላንት በሰጡት ቃለ ምልልስ የባህር በር ጦት ለኢትዮጵያ ኢኮኖሚ ደህንነትና መረጋጋት ፈተና መሆኑን ጠቅሰው ሀገሪቱ የባህር በር ለማግኘት የምታደርገውን ሰላማዊና ዲፕሎማሲያዊ ጥረት እንደምትቀጥል ማስታወቀዋል ለወደፊቱ የሀገሪቱ ኢኮኖሚ ባህር በር ወሳኝ መሆኑ መገኘቱን አስረድተዋል አምባሳደር ዲና ሲናገሩም በዚህ ረገድ የኢትዮጵያ ጥያቄ ፍትሃዊ ነው እንዲሁም በ1982 የወጣውና የባህር በር የሌላቸው ሀገራትን የሚመለከተው ዓለም አቀፍ ህግ ይደግፈናል ያሉ ሲሆን የኢትዮጵያ ፍላጎት በሰላማዊ መንገድ ሰጥቶ በመቀበል መርህ አብሮ ማደግ ላይ የተመሰረተ መሆኑን አስረድተዋል ከዚህ ውስጥ በጎረቤት ሀገር ላይ ምንም አይነት ጫና የማድረግ ፍላጎት እንደሌለ ጠቅሰውም ይህንን ኢትዮጵያ በተደጋጋሚ ስትገልጽ መቆየቷን አስታውቀዋል ንግግራቸው ሲቀጥሉም እኛ አሁን ጦርነት ውስጥ መግባት አንፈልግም ብለዋል ኢትዮጵያ የአውሮፓ ህብረትና የግብጽ የጋራ መግለጫ ችግር ያለበትና በእጅጉ የሚያሳዝን ነው ስትል ተቸች በብራሰልስ የሚገኘው የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ኤምባሲ የአውሮፓ ህብረትና ግብጽ በጋራ ባወጡት መግለጫ ላይ ጠንካራ ትችት ሰንዝረዋል የህብረቱን አቋም ችግር ያለበትና በእጅጉ የሚያሳዝን ሲል ገልጾታል ኤምባሲው ሐሙስ ጥቅምት 13 ቀን 2018 ዓ.ም ባወጣው መግለጫ የአውሮፓ ህብረትና የግብጽ የጋራ መግለጫ ግብጽ በናይል ወንዝ ላይ የምታራምደውን የቅኝ ገዥነት ሐሳብ እንዲሁም የጠቅላይነት ፍላጎት የሚያስተጋባና የሌሎችን ተፋሰስ ሀገራትን ምልከታና ጥቅም ሙሉ በሙሉ ችላ የሚል ሲል ገልጿል የአባይ ወንዝ 11 ተፋሰስ ሀገሮች እንዳሉት መዘንጋት የለበትም ያለው ኤምባሲው አክሎም የአውሮፓ ህብረትና የግብጽ መግለጫ ከሰሃራ በታች ያሉ የአፍሪካ ሀገሮች የሚኖሩ ግማሽ ሚሊዮን የሚጠጉ ሰዎችን መብት ምኞትና ህልውና ሙሉ በሙሉ የሚሽር ነው ብለዋል በኢትዮጵያ ውስጥ አንድም የፍራፍሬ ጭማቂ ፋብሪካ የለም ተባለ የኢትዮጵያ ምግብና መድኃኒት ባለስልጣን የፍራፍሬ መጠጦች ደረጃን ይፋ ባደረገበት ወቅት በኢትዮጵያ ውስጥ የፍራፍሬ ጭማቂ ወይም ጁስ የሚያመርት አንድም ፋብሪካ እንደሌለ አስታውቋል ባለስልጣኑ በሀገሪቱ ውስጥ የሚመረቱት ለስላሳ መጠጦች የፍራፍሬ ቃና ወይም ፍሉት ፍሌቨር ብቻ መሆናቸውን ገልጿል ባለስልጣኑ በሀገር ውስጥ የሚመረቱት ከአልኮል ነፃ ለስላሳ መጠጦች የፍራፍሬ ቃና ወይም ፍሩት ፍሌቨር ብቻ መሆናቸውን ገልጿል
በባለስልጣኑ የእንስሳት ተዋጽኦና አልሚ ምግብ ዴስክ ኃላፊ አቶ መሐመድ ሁሴን ለአሃዱ እንደተናገሩት አንድ የፍራፍሬ ጭማቂ ጁስ ተብሎ እንዲጠራ ቢያንስ የመጠጡ 30 በመቶ የተፈጥሮ ፍራፍሬ ሊከተትበት ይገባል። የፍራፍሬ ይዘቱ 30 በመቶ በታች ከሆነ የፍራፍሬ ጭማቂ ተብሎ እንደማይጠራ ማብራርተዋል። አቶ መሐመድ ሁሴን በተጨማሪም በሱፐርማርኬቶችና በመደብሮች ውስጥ የሚገኙ አብዛኞቹ የሀገር ውስጥ ምርቶች ጁስ የሚያስብላቸው መስፈርቶች አላሟሉም ብለዋል። ምርቶቻቸውን ጁስ ወይም የፍራፍሬ ጭማቂ በሚል መጠሪያ ያመርቱ የነበሩ ፋብሪካዎች የጁስ ደረጃን ባለማሟላታቸው ሙሉ በሙሉ እንዲታገዱ ተደርጎ ፍሩት ፍሌቨር ድሪንክ በማለት እንዲሰሩ መደረጉን ኃላፊው ገልጸዋል። ባለስልጣኑ ዜጎች በምርቶቹ አጠራር እንዳይደናገሩና የፍራፍሬ ጭማቂ በሚል ስያሜ ገበያ ላይ የቀረቡት ሁሉ የጁስ ደረጃን የማያሟሉና ከ30 በመቶ በላይ የፍራፍሬ ጭማቂ በውስጣቸው የለ እንደሆነ ግንዛቤ እንዲወሰድ አሳስበዋል። የፍራፍሬ ቃና ፍሩት ፍሌቨር ከውጭ ወደ ሀገር ውስጥ የሚገቡ የፍራፍሬ መጠጦችም የጁስ መስፈርቱ አሟልተው እንዲገቡ አስፈላጊውን ቁጥጥር እንደሚደረግም ተጠቁመዋል። ስምረት ፓርቲ በመሰረታ ጉባኤው አቶ ጌታቸው ረዳ መሪ አድርጎ መረጠ። በቀድሞ የህወሓት ከፍተኛ አመራር የተመሰረተው የትግራይ ዴሞክራሲያዊ ስምረት ፓርቲ አቶ ጌታቸው ረዳን ፕሬዝዳንት አድርጎ መርጧል። ፓርቲው መስራች ጉባኤውን ትላንት ጥቅምት 14 2018 ዓ.ም በአዲስ አበባ ያደረገ ሲሆን የፓርቲውን ፕሬዝዳንትና ምክትል ፕሬዝዳንት 7 ጉዳይ ፈጻሚ ኮሚቴ አባላት እንዲሁም 31 የምክር ቤት አባላት መርጧል። በዚህም መሰረት አቶ ጌታቸው ረዳ ፕሬዝዳንት የሆኑ ሲሆን ነጋ ሰፋ ቀዳሚ ምክትል ፕሬዝዳንት፣ ሀፍቱ ኪሮስ ምክትል ፕሬዝዳንት እንዲሁም ሰብለ ካሳይ የፓርቲው ጽህፈት ቤት ኃላፊ ሆነው ተመርጠዋል። በተመሳሳይ የቁጥጥር ኮሚሽንና ኢንስፔክሽን ሊቀመንበር አቶ ገብረ ህይወት ገብረ ስላሴ እንዲሁም አብርሃ ላይ አበራ ምክትል ሊቀመንበር ሆነው ተመርጠዋል። በጉባኤው የፓርቲው መስራች አባላትን ጨምሮ የብልጽግና ፓርቲ ተወካይና ጥሪ የተደረገላቸው እንግዶች ተሳትፈዋል። በጉባኤው ላይ የመክፈቻ ንግግር ያቀረቡት አቶ ጌታቸው ረዳ በህወሓት ውስጥ በተፈጠረው ችግር ምክንያት አዲስ ፓርቲ ለመመስረት መገደዳቸውን ገልጸዋል። አክለውም ፓርቲው ጉባኤውን በትግራይ ክልል ለማካሄድ ፍላጎት የነበረው ቢሆንም በክልሉ ያለው ስርዓት አልበኝነት ጫፍ በመድረሱ መካሄድ አልቻለም ብለዋል። በተጨማሪም ፓርቲው እስካሁን ከ5600 በላይ አባላት መመዝገቡን ጠቅሰው አባላቱ በመሰረታ ጉባኤው ላይ መሳተፍ ቢፈልጉም በጸጥታ ችግር ምክንያት መምጣት እንዳልቻሉ አስረድተዋል። አቶ ጌታቸው ረዳ የትግራይ ህዝብን ህልውና ለማስጠበቅ መስራት አለብን ማለታቸውን ኤፍኤምሲ ዘግቧል። በዩናይትድ ኪንግደም በጾታዊ ጥቃት ወንጀል ተከሶ በእስር ላይ የነበረው ሀዱሽ ገብረስላሴ በስህተት ከእስር ከተለቀቀ በኋላ ባለስልጣናት በሰፊው ፍለጋ ዘመቻ ጀምረዋል። ተጠርጣሪው ሀዱሽ ገብረስላሴ ከባቱ የ41 ዓመት ጎልማሳ ሲሆን ኤፒንግ በሚገኝ ሆቴል የ14 ዓመት ታዳጊና አንዲት ሴትን በማጥቃት ወንጀል የ12 ዓመት እስራት ተፈርዶበት ነበር። አርብ ዕለት ከኤችኤምፒ እስር ቤት ለስደት ማቆያ ማዕከል መዛወር ሲገባው በስህተት ነጻ ተለቋል። የዩናይትድ ኪንግደም የፍትህ ሚኒስቴር ሙሉ ምርመራ መጀመሩን አረጋግጧል። ስህተቱ እንደሊፈጠር እንደቻለ ለማጣራት አንድ የእስር ቤት ሰራተኛም ታግዷል። የፍትህ ሚኒስቴሩ ዴቪድ ላሚ ሁኔታው ተቀባይነት የሌለው ሲሉ ገልጸው ለዚህ ከባድ ስህተት ተጠያቂዎች እንደሚቀርቡ ቃል ገብተዋል። ከቱርክ የባህር ዳርቻ አሳዛኝ ክስተት ተሰማ። የስደተኞች ጀልባ ሰጥማ 14 ሰዎች ህይወታቸው ማለፉ ተገለጸ። ከምዕራብ ቱርክ ሙላ ግዛት በአስከፊ ሁኔታ ውስጥ ሆነው የተሻለ ህይወት ፍለጋ የወጡ ንጹሃን ህይወት ጠፍቷል። ኢትዮጵያውያን፣ ኤርትራውያን፣ ሶማሊያውያን፣ ሶሪያውያን፣ ኢራቃውያንና አፍጋኒስታውያን ጨምሮ ቢያንስ 18 ስደተኞችን የጫነ የጎማ ጀልባ ትላንት አርብ ንጋት ላይ አውሮፓ ለመድረስ ሲሞክር በኤጂያን ባህር ሰጥሟል። ባለስልጣናት ባወጡት መረጃ የቱርክ የባህር ጠረፍ ጥበቃ ባደረገው ከፍተኛ ፍለጋ 14 ሰዎች ህይወታቸውን አጥተዋል። 2 ሰዎች ግን ተርፈዋል ተብሏል። አንድ አፍጋኒስታናዊ ተርፎ ወደ ባህር ዳርቻ በመዋኘት ማለዳ ላይ አዳኞቹን ማሳወቅ ችሏል። ይህም የሰመጠው ጀልባና ተጎጂዎች በሙላ አቅራቢያ በሚገኘው ቸለቢ ደሴት አካባቢ እንዲገኙ ምክንያት ሆኗል። በአንዲት እናት ላይ ተገቢ ያልሆነ ድርጊት የፈጸመው የፖሊስ አባል በቁጥጥር ስር መዋሉ ተሰማ። የህግ አስከባሪ አካል አባል የነበረው በአንዲት እናት ላይ ተገቢ ያልሆነ ድርጊት ፈጽሟል የተባለው ግለሰብ በቁጥጥር ስር መዋሉ ተሰምቷል። ይህ ድርጊት በብዙዎች ዘንድ ከፍተኛ ቁጣና መነጋገሪያን የፈጠረ ሲሆን በፍትህ ላይ ያላቸውን እምነት ያናጋ መሆኑን ህብረተሰቡ እየገለጹ ነው። የህብረተሰቡ ጥያቄ ህዝቡ ፖሊሱ በፈጸመው አሳፋሪ ድርጊት የሚመጥንና ለሌሎችም ማስተማሪ
የሚሆን ፍርድና ቅጣት እንዲያገኝ ተጠይቋል። የህግ የበላይነት እንዳረጋግጥና መሰል በደሎች ዳግም እንዳይፈጸሙ እርምጃው አጥጋቢ መሆን አለበት ሲል ማህበረሰቡ አስተያየቱን እየሰነዘረ ይገኛል። የሸዋሮቢት ከተማ አስተዳደር ሰላምና ጸጥታ ጽሕፈት ቤት ኃላፊ በተፈጸመባቸው ጥቃት ተገደሉ። ግጭት ተባብሶ በቀጠለበት አማራ ክልል ሰሜን ሸዋ ዞን ሸዋሮቢት ከተማ አስተዳደር የሰላምና የጸጥታ ጽሕፈት ቤት ኃላፊ የነበሩት አቶ ለማ ወንድም አፈረው በተፈጸመባቸው ጥቃት መገደላቸውን ከተማ አስተዳደሩ አስረድቷል። የሸዋሮቢት ከተማ አስተዳደር ትላንት ባወጣው የሐዘን መግለጫ አቶ ለማ ወንድ አፈሮ ታማኝ ህዝብ አገልጋይና ለሰላም የቆሙ ጀግና ነበሩ ሲል ገልጾ በፈሪ የጥፋት ቡድኖች በተፈጸመባቸው ጥቃት ህይወታቸው አልፏል ብለዋል። ህልፈታቸውን የምንገልጸው በከፍተኛ ቁጭትና መሪር ሐዘን ነው ያለው መግለጫው የጥፋት እጆችን እንቆርጣለን ሲል አስጠንቅቋል። ከተማ አስተዳደሩ በስም ያልጠቀሳቸው ነገር ግን ሐሳብን በሐሳብ እንጂ በጉልበት ማሸነፍ የማይቻል መሆኑን ያላስተዋሉ የሰው ልጅ ክቡር ህይወት ከጥላቻቸው በታች መሆኑን ያመኑ የጨለማ ኃይሎች ሲል የገለጻቸው አካላትን በከተማችን ላይ የሐዘን ጥላ ጥልተዋል ሲል ወቅሰዋል። ባለፉት 2 ዓመታት ውስጥ ብቻ በሸዋሮቢት ከተማ በርካታ የመንግስት ኃላፊዎች በታጣቂዎች ተገድለዋል። በክልሉ ከ2 ዓመታት በላይ በዘለቀው ግጭት በሰላማዊ ሰዎችና በመንግስት ኃላፊዎች ላይ የሚፈጸሙ ግድያዎች በእጅጉ ተባብሰው ቀጥለዋል። ለአብነትም በቅርቡ ከተፈጸሙ ግድያዎች መካከል በደቡብ ወሎ ዞን የደላንታ ወረዳ አስተዳደር ጽሕፈት ቤት ኃላፊና በአማራ ክልል ሰላምና ካውንስል የሰሜን ጎጃም ዞን የካውንስሉ መሪ ይገኙበታል። በጅቡቲ መፈንቅለ መንግስት ሊደረግ እንደሚችል እስከ ቅርብ ጊዜ ድረስ የጅቡቲ ፕሬዝዳንት አማካሪ የነበሩት አሌክሲስ ሙሐመድ በትዊተር ገጻቸው ላይ አስፍረዋል። በዚህ የተነሳ የሀገሪቱ ሰራዊትና ፖሊስ በተጠንቀቅ እንደቆሙ የጠቀሱ ሲሆን የጸጥታ ኃይሉ ከጅቡቲ መንግስት ጎን እንዲቆም ጥሪ ቀርበዋል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዝናቸው አጫጭር መረጃዎችን ይመስሉ ነበር። ከሰዓታት በኋላ በሌላ መረጃ እስከምንገናኝ ድረስ ቸር እንቆዩ።